ብዬ ወደ ውጭ አልሄድኩኝ የዛኛው ድንበር ማለት ነው። ከዛ ነገርኳቸው አይ በዚህ መንገድ ከባድ ነው አሉ። ብቻ እናንተ አይ በዚህ መንገድ መሄድ አይችልም ምናምን እንትን ፓስፖርት ምናምን አለ እኮ የተባልኩኝ ፓስፖርት ይሄንና ስለዚህ መሄድ አይችልም ተባልኩ። ከዛ እሺ ተብዬ ተመለስኩኝ። ወዴት ሄድኩኝ መስላችሁ? ወደ ማዘርና ወደ ፋዘር ሄድኩኝ። ከዛ በቃ እዛ ደግሞ ልሰራ ከአቅሜ በላይ የሆነ ነገር ነው የተጠየቅኩት። ስጋ መክተት ትችላለህ ወይ? ጁስ መፍጠር ትችላለህ ወይ? እና ሳሙሳ መስራት ምናምን እንደዚህ አይነት ነበር የተጠየቅኩኝ። እና ከዛ ወደ ቤተሰብ የተመለስኩኝ። ከዛ እንደገና ደግሞ ቤተሰብ ጋር ቁጭ ለማለት ነበር አይደለም ነበር ሀሳብ ወደ ሌላ ሀገር ለመሄድ ነው ሀሳቤ። ብቻ ግን የመጣሁት ቤተሰቦች ጋር ለምን መሰላችሁ? አባቴ የሳሙሳ ስራ መስራት ይችላል። ሳሙሳ ስራ በደንብ ነው መስራት ይችላል። 20 ምናምን ዓመት ነው ሲሰራ የነበረው እና በጣም አሪፍ ነበር። ከዛም እዛ ሄጄ በቃ ለ21 ቀን 22 ቀን በቃ በደንብ መስራት አለብኝ። ከዚህ በፊት መስራት ስለነበረ እዛ እያለሁ ብዙም አይከብደኝም ብዬ በቃ ማሻሻል ነው የሚጠበቅብኝ ብዬ ከዛ ለ21 ቀን እዛ ቆየው። ከዛ በኋላ ሄድኩኝ ወደ ኢትዮጵያ ሃርት ሼክ የሚባል ሀገር አለ እና እዛ ለመሳተፍ እየሰራው ከዛ ደግሞ እዛ በቃ ለመሳተፍ እዛ ጋሪ ነበር እየሰራው የነበረው ታውቃላችሁ። ጋሪ እየሰራው ነበር። ከዛ እኔ ነግራችኋለሁ እመጣላችኋለሁ። ከዛ እንትን ጋሪ ነበር እየሰራው የነበረው። ከዛ በኋላ እዛ ወር ሊሞላኝ አካባቢ ሲል ሚስኬት ይደወላል። እዚህ ጂጂጋ ይደወላል። ከየት ከሆነ ሆቴል እንዴት እዛ እንደነገርኳችሁ መጀመሪያ የምሰራበት ሆቴል ማለት ነው። እዚህ አሁን የጠራኝ ሆቴል ከዛ ምግብ ይወስዱ ነበር እና እኔ ደግሞ አንዳንድ ቀን አድረስ ነበር። አንድ ቀን ስልኬን ተቀበለኝና እሺ አልኩኝ። በቃ እኔ በቃ አንቺ እናንተ ብቻ ለመስራት ከኔ ጋር ፍላጎት ነበረው ቢኖረው ነው አንድ ሰው ስልካችሁ የሚቀበለው አይደለ? ብቻ እንደዛ ነገር። ከዛ ስልኬን ተቀበለኝ። የዛን ቀን እኔ ያኔ ስወጣ ራሱ አልጠየኩትኝም። አሁን ለደወለልኝ ሆቴል እና አልጠየኩትም። ደግሞ የእንትን ነው የሀበሻ ነው እና በፊት የሚሰራበት ደግሞ የሶማሌዎች ነበር እና ሀበሻዎች ሶማሌዎች እዛ ሆቴል ይመጡ ስለነበረ የሚፈልጉት ምግብ አይገኝም ነበር እና ከዛ ነበር የሚያዙት። በዛ ነው እንደዚህ የተገናኘ ነው። ከዛ ማን ይደውልልኛል? ይሄ አሁን ሆቴል የሀበሻዎች ሆቴል ይደውልልኛል እና ስላለ ምናምን አሉኝ። እሺ አልኳቸው። ወላሂ እኔ ያን እንትን ስላችሁ ብር ተሽሎ ምናምን እንዳይመስላችሁ በቃ መልክ ያሳዝረኝ እንዴ መጥቆር ጀመርኩ ነው የምላችሁ። እና ከዛ በኋላ በቃ መጣው እዚህ መስራት ጀመርኩ። እዚህ እየሰራው ነው አሁን። ከዛ ተነጋገርን። በወር 6500 ይሰጣል አለኝ። እንዴት ነው የምሰራው አልኩኝ። እዛ እያለሁ ማለት ነው። ፉል ነው ወይስ በእንትን ነው በሺፍት ነው አልኩትኝ። አይ እረፍት እንኳን አለ ያኔ ከ8 ሰዓት እስከ 11 ሰዓት ድረስ እረፍት ነው። የቀረውን ደግሞ እንትን ስላለክ ምናምን አለኝ። እሺ አልኩትኝ እና ጠየኩት። አሁን ያለው ይሄ የምታዩት ቤት የሱ ነው። ገባችሁ? ከዛ በኋላ እዛ ያለው ነገርኩትኝ። ቤት የለምና ቤት እስከማገኝ ድረስ ልትተዋወቀኝ ትችላለህ ምናምን አልኩትኝ። አረ ችግር የለም ምናምን ቤት አትጨነቃለኝ። ከዛ በኋላ መጣው አሁን መስራት ጀመርኩኝ። እዚህ አሁን ኦልሬዲ ወር ሆኖኛል። ከወር በላይ ያልፉኛል። አሁን ምንድነው ዋና ሀሳቤ ምን መስራችሁ? በቃ እኔ ኮምፒውተር ገዝቼ ላፕቶፕ ገዝቼ እና ስልክ ኖሮኝ በቃ የዲጂታል ማርኬቲንግ ስራ መስራት ነው የምፈልገው። ከማን ጋር? ከሶማሌ ህዝብ ጋር ወደ ዲጂታል ማርኬቲንግ ነው ሀሳቤ። ግን አሁን ይሄ ሁሉ ስራ ምን መስራችሁ? አሁን ዲጂታል ማርኬቲንግ ስራ ባልሰራ አሁን እና ወደፊት ይሄን ቢዝነስ የማግኘት ድል ባይኖረኝ መሆን ነው። አሁን ልንገራችሁ ወይ አስተናጋጅ ሆናለሁ ወይ እንዳልኳችሁ የቅድሞ ያውችን የሳሙሳሙ ወይ እሱን ነው የምሰራው ወይ ጁስ ፈንፍጫ ብቻ ከእንደዚህ አይነት ከምግብ ቤቶች ውስጥ አልወጣም። እንደዚህ ነው በቃ እኔ የምሰራው እና አሁን ላይ አልሐምዱሊላህ እንዳሰብኩት ነገሮቹ እየተስተካከሉ ነው። አሁን ላፕቶፕ መግዛቱን አቆማለኝ። አለኝ ዩዝድ የሆኑ ተጠቃሚ የሆኑት አለኝ። ኢሚቴት አቆማለኝ። አሁን እንደምታዩት እዚህ ነው ያለሁትኝ። ጂጂጋ ነኝ ያለሁትኝ። እዚህ እንደምታዩት ይሄ ቤት ነው ያለሁት እና እስኪ ስለ ወደፊቱ ልንገራችሁ። አሁን በሶማሊያ ቲክቶክ ልከፍት ነው
እና በጣም በቃ አጥንቼ ነው እንዳልኳችሁ እንደ ጅጅጋም እንደመጣሁትኝ ወደ ቲክቶክ ወደ እነሱ ወደ ሶማሊኛ ቲክቶክ ስገባ በቃ በደንብ ስክሪፕት የሆነ ነገር ነው የምሰራው። በቃ ምንም ተዘጋጅቼበታለሁ ማለት ነው። እና እንደዛ ነው ሐሳቤ። እስከዛ ድረስ ደግሞ በቃ ታዋቂ እስከመሆን ድረስ ስኪሎችን እማራለሁ። በቃ ግራፊክ ዲዛይነር፣ ኤዲቲንግ ምናምን ሁሉም ነገር እማራለሁ። ይሄ አሁን የቤት ደግሞ በጣም ነው የሚመቸው ብታዩ፣ ሶፋ አለ ምን አለ ኤቭሪቲንግ እና ለመስራት ይመቻል። አሁን ምንድነው መስላችሁ ስለ አያው ለምጣላችሁ የሆነ አያ አለ ብያችሁ ነበር። ወመን የተቂላህ አላህ የጅዐል ለሁ መኽረጃ ወየርዙቁሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላህ ፈሁወ ሐስቡህ ኢነላህ ባሊጉ አምሪህ ቀድ ጀዐለ ላሁ ሊኩሊ ሸይኢን ቀድራ ይላልና ይህ ነው በቃ አላህን ከፈረክ የጅዐል ለከ መኽረጃ ከተወከልክ ፈሁወ ሐስቡክ እና እንደዚህ ነው። እና ይህ መስፈርት በደንብ መጠቀም አለባችሁ የጀማዓ ወላሂ ቢላሂ። ሀብታም ለምን ከፈልጋችሁ ይህን መስፈርት በደንብ መጠቀም አለባችሁ። እናንተ እንደፈለጋችሁ ነው የፈለጋችሁ ትግል አድርጋችሁ ተጽፎላችኋል አይደለ? በቃ በሚሆነው ቀን ተጽፏል፣ በዛ ቀን ነው የሚሆንላችሁ። እና አሁን ያለሁትኝ ጅጅጋ ነው እየሰራሁ ነው። ሆቴል ምንም አይልም አሪፍ ነው። ቲፒ ይገኛል። ወሩም ደሞዙም ደግሞ 6500 ነው የምወስደው። መጨረሻው አይደለም ስራ እየታየ ጨመር ስለተባልኩኝ እና እንደዚህ ነው አሁን ላይ ያለሁትኝ። ይሄ ቤት ደግሞ ለመስጠት ይመቻል። የሶማሊኛ ቻናሌን ስም አዳይስ እና ቢጋይስ ይባላል። እና እንግዲህ ገበያው ክፍት ነው ብዬ አስቤያለሁ። እንግዲህ እዛ ላይ ለመስራት እያሰብኩ ያለሁትኝ እና ይህን ይመስላል። ከቤተሰብ አሁን ከተለያቸው 7 ወር ምናምን ነው። አሁን እዛ ከተመለስኩ በኋላ 2 ወር ነው የሆነኝ። ከዛ ፊት ደግሞ 4 ወር ብቻ እናንተ ብቻ እንደዚህም እንደዛ ሆነ ወደ 8 ወር ወደ 7 ወር ሊሆነኝ ነው። እና አሁን ላይ አልሐምዱሊላህ እየሰራሁ ነው። ጥሩ አዳዲስ ነገሮችን ለማጥናት እየሞከርኩ ነው። ቋንቋዎችን ለመቻል እየሞከርኩ ነው። ባይዘው እኔ 4 ቋንቋ መልመድ እፈልጋለሁ። አረበኛ፣ እንግሊዘኛ፣ አማርኛ እና አፍሶማሊ 4 አፍሶማሊ፣ እንግሊዘኛ፣ አረበኛና አማርኛ አልችልም በደንብ አማርኛ ራሱ ብቻ እናንተ እና ይሄ እንደዚህ መልመድ እፈልጋለሁ። እንዳልኳችሁ ስኬታማ መሆን ከፈልጋችሁ እኛ እስላም ነን አይደለ? ሙስሊሞች ነን አይደለ? እንግዲህ አላህ ባለን መሰረት ነው መሄድ ያለብን። ገባችሁ አይደለ? በቃ አላህን ፍራ፣ በአላህ ተመካ። በቃ ሰበብ አድርስ፣ ጧት ተነሳ፣ ሁሉም ነገር አድርግ። አላህ ራሱ ይሰጣል። ደግሞ አንተ አላህን ፍረት የሆነ ነገር ከተውክ አላህ የተሻለ ይሰጣል። በቃ ማመን አለብህ ይሄን ነገር ማለት ነው። በቃ ልብህ መሙላት አለበት በዚህ ነገር። በቃ ጥርጣሬዎች ምራሱ ሐታ መግባት የለብህም። በደንብ ነው ማመን ያለብህ እና እንደዚህ ይህን ይመስላል። አሁን ለመክፈት ዛሬ ለመክፈት እያሰብኩ ነው። ዛሬውን ከፍቼ ዛሬውን የሆነ 3 ቪዲዮዎችን ፖስት ለማድረግ እያሰብኩ ነው። እንግዲህ ከተሳካ አለችው አሳውቃችኋለሁ። ይህን ይመስላል እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ አሰላም አለይኩም ወራህመቱላሂ ወበረካቱሁ።